ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ I'm ብራንድ አምባሳደር የዛን ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪዴይ በእናታችሁ ሰላም ስጡኝ ሰላም እንሰጣጥ ሳፕ እንደምን አላችሁ? How we doing my brothers and sisters? እንዴት ናችሁ? ደህና ናችሁ? እንግዲህ ዛሬም በአዲስ ቪዲዮ ተገናኝተናል። ታዘና በሉ አብረን ሪያክት የምናደርግ ይሆናል። ደግሞም ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እናምራ። እኔ አሁን ያንተ ጉዳይ ልፈጽም ነው። ትፈጽማለህ ወይስ አትፈጽምም? ምንድነው የምፈጽመው? አታስፈራራ። ወንበር ላይ ተቀመጥክ እንጂ እኮ ስልጣን ላይ ትቀላልክ። ምን ሆነ ነው? ተረጋጋ እንጂ። እሺ ምንድነው የፈለከው? አሁን አባይ ቲቪ ሌላ ታሪክ ውስጥ በጣሪም ፍራና ከሴትዮዋ ጋር ማታደባብረኝ አታጣላኝ። ታረድ ይኸውልህ በአንተ እኔ መቼም አልታረድም። ለምን አልታረድማ? መጀመሪያ ሰው ሁን። ምን ሆኖ ነው ሰው ሁን የምለኝ? ምን ማስያይ ነው አባ? ምን አውቃለሁ? ምንም ሰው የሚመስል ነገር የለም። ይሄ እኮ ጸባ አስፈልገውም። እሱ በቃ አራጅ ነው፣ ሙያው ነው እኮ ዋናው። በሬ በጥፊት እያለው እያለ ነው። በነገራችን ስማ፣ በሬ በጥፊት እያለው እንዳንተ አይነት ደግሞ ማለት ነው ብዙ በጎችን መጀመሪያ በኩርኩም ነው የምደፋው ነገር ያለው። አሁን ያንተን ጉዳይ በጣም የቻልኩት ለምንድን ነው? ባለፈው ስለተኮስክብኝ ትንሽ ልቤ ፈራ ደንገጥ ብሎ ነው እንጂ ምንም ነገር ብታመጣ ከኔ እንደማታመልጥ ታውቃለህ። በሬውን የጣለህ አንተ ነህ የጣልከው። ኧረ መቼም ቢሆን አልታረድም። መቼም አብዮቱ እንደቀጠለ ነው ይፋናል። እንግዲህ አባይ ቲቪ ሰሞኑን በኤአይ እየሰራ ህዝቡን የኢትዮጵያን ይሄን ምስኪኑን ህዝብ እያወጫበረ ይገኛል። ከባድ ነው። አባይ ቲቪ ምን እንደሚሻለው አላውቅም። ወደ ኤአይ ገብቷል። ብዙ ፕሮግራሞቹ ወደ ኤአይ እየተቀየሩ ይገኛሉ። ተመለስ። ሰርጉ ራሱ ካሜራማን ቀርቶ እየጠበቁ ነው። ካሜራማን እኮ ነኝ። እና ካሜራ ረስተህ ትመጣለህ። ይኸው እንዴ እቺና እቺ ታባክ ይሄ በድሮ ቲቪ የምትላለፍ መሰለህ እንዴ? እነሱ እኮ ለሰርግ ነው እንጂ ተቀብራ አይደለም እንዴ? ምንድነው አንተ? እኔ በዚህ ነው የምሰራው። ያቁኛል። ዘጠናዎች ወደ ኋላ ሄደሽ እዛ ስራ ሂድ። ምን አይነት ሰው ነው? ለቅርጽ አስቀምጠው። አን ካሜራማን ነው የፈለጉት እነሱ። ምን አይነት ሰው ነው? ሂድ በእናትህ ሌላ አታበሳጫቸው። ሂድ እንዳልመታ እንዴ ካሜራ ተብሎ ሚሞሪ ይዞ ይመጣል እና እነሱ ካሜራ ነው ያጡ እንጂ። አረኔ በቃ ምን ሆነ ነው? ናስቲ እንቆሱ ምን ሆነ ነው? ምን ሆንክ? ረዲያ ምን ሆነ ነው? ጠጣለሁ። አረ እንትን ሳብ ጎደለብኝ። ሁለት ቀን ሳብ ጎደለብኝ። ብላ ኦሎን ብላ እንካ ያዝ ተው እዚህ እንግዲህ ዘመድ የለኝም ታውቃለህ። እኔ ነው ይጎልብሃል። አይዞህ እሺ ብላ ጠጣ። ይሄ በቃ ይሄ አትልከብብኝ። ያው ልውሰደው። ሂድ እዛ ጠጣ። ሳምሱ የጎደለብኝ ነው። ይላል እንዴ በዛ አይ ተንኮሱ ይሄኛው ቤት ፈርሶ ቢሰረሸል አቤት እቃ ልገዛ ነው። ብር ስጠኝ። አንቺ በየቀኑ ብር ታያለች። ስንት ስብሰባ አበል ምናምን ተቀብዬ እኮ የማገኘው ገንዘብ ነው። ገንዘብ መጫወቻ ነው እንደ ላንቺ ተይ እንጂ። ኧረ አትጫወሽብኝ እኮ እንቺ። ይሄ እንቺ ዝርዝር ያለው ይሄ ነው። ይበቃሻል፣ ይበቃሻል። ቂጣፊ ኧረ እንዴት ያለ ይመስላል። ይበቃሻል። ናታምን ይወዳባት። እኔ እኮ ተንኮልኝ እኮ ነው። አይ ተንኮለኛል። አይ ሂጂ ቀጥይ። አታቃጥልኝ። አቃጠለችኝ እኮ። አሁን ልሂድና ይሄን ቢሬንዳ ልጠጣ፣ ቀዝቀዝ ልበል እስኪ። ሜሪንዳ ነገር አሁን ልሂድ እስኪ። አቤት። እዚህ ሆነ ቁጭ ብለህ ነው? አዎ እዚህ ነኝ። ምንድነው ደግሞ ላይ ከፍ አድርጋችሁ ታሳሱቁን? ወደ ላይ ከፍ ታታይ ደረጃ ነገር ምን ነበር? ምን ፈልገህ ነበር? እንትን ቢሬንዳ አለ እንደ ቀዝቃዛ ነገር። የሃይላንድ ይሆንልህ ወይስ? የሃይላንዱን አድርገው። 80 ብር ነው። እሺ ገንዘብ ጣልኩ።
አሁን ስመጣ ጣልኩ 8700 ብር። ኧረ 8000 ብር ይዘን እሱ ኪስ ግን አልገባም። ይይዛል። አዎ እና የጥልኸው ነው መንገድ ላይ ጥልኸው ነው የሚሆነው። ኧረ ተቃጠልኩኝ። አሁንስ እንደው እና እስኪ የመታበትን ያየክ ሂድ እስኪ። ነው ትራንስፖርት ይዘህ መታል? ኧረ ምንም አልያዝኩም። ኧረ በታክሲ መተህ እንደው የት ጥየው ነው አንተ? እንዴት አውጥታው ይሆናል? በቃ ሰርቀው ይሆናል ሌባ። 200 ብር። አዎ 8000 ብር። እሺ በቃ እመጣለሁ። የዱቤ ተው ተቃጠልኩ። ድሮ ተቃጠልኩ። አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት፣ እኔ የሆነ ፕሮሞሽን ዘርፍ ላይ በጣም አንድ ታዋቂ አርቲስት ያው ልትሆን የምትችለው ገኒ ነች። አርቲስት ገነት ንጋቱ ነው። አርቲስት ገነት ንጋቱ ነች ቻናል ያላት። ያው ከዚህ በፊትም ግራ ገብ የሆነች ሴትዮ በጣም ከባድ ነው። እስቲ ምን አደረገችውን እንመልከት። እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታደርጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታደርጊያለሽ ምናምን ብያት፣ ከዛ ደወለች ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም፣ ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ ግን አንዳንዴ ምን መሰላችሁ ያለንን ነገር አለማወቅ የብዙ ሰዎችን እንድንመኝ ያደርገናል። እና ያለውን ነገር የማያውቅ ሰው ደግሞ የሌለው ነው የሚመስለው። ስለዛ ብዙ ነገሮችን ያበላሻል፣ ያለውንም ነገር ያበላሻል። አሁን እቺ አርቲስት በጣም ታዋቂ ሰው ነች። በስራዎቿ ብዙ እውቅናን ተወዳጅነትን አትርፋለች። ብዙ ሊባልላት የምትችል አርቲስት ነች። አሁን እንደዚህ አዳጊ የሆኑ ሰዎችን ቲክቶከሮችን ስራ መዝጋት ማለት በጣም ከባድ ነገር ነው። እናም ደግሞ ይቺ ሴት ከዚህ ተግባሯ ልትቆጠብ ይገባል ብዬ አስባለሁ። አስፈላጊ ነገር ነው ብዬ አላስብም። የሰውን ቢዝነስ መዝጋት፣ የሰውን ቢዝነስ እንዲያድርጉ እንግዲህ ለእሷ የተባለላትን ነገር ማንም አይነካውም። እንደዚህ የሰው ቢዝነስ ላይ ፊት ማለት ጥሩ አይደለም። ይሄስ ገጠምኩ ታይሽዋ አይቻላ ችግርን ፈታ ህይወትን አታሻሽልና ገጠምኩ አልገጠምኩ እያልክ ተጃጃል ጅል። ወይኔ ዘጋው ዶሴ ይላል። በሐምሌ ስንት ነው? ሐምሌ 8 ነው። በሐምሌ ወር ላይ የተከሰተ የወንጀል ታሪክ ይላል። Hello. Where's your real estate? Oh, you guys own it? Yeah. I need an apartment. Hey, Faraj. Hey. I have question. You know Amarinya? Hey, Faraj ይላል። እናታችሁ ስንት አለሌ በዛበት ምን ያነጫጭባ ተገላገልኩሽ። ደግሞ ይሄ ሾጣጣ የሆነ ሰውዬ እናታችሁ ልጅ ዳውድ ተበላ። ሰሞኑን ከአዶናይ ጋር ኮላብ አድርገው እየሰሩ ነበርና የልጆቹ እንግሊዘኛ አጨለለው ማለት ነው። ስንት አለሌ የበዛበት ነው የገባው ትላል። ሚስቴ ቁም ጥላ ባመጣችሁ ገንዘብ ጤፍ ገዝታለች። እኔ ባሏ ደግሞ እንጀራ ጋግሬ ሰርፕራይዝ አደርጋታለሁ ማለት ነው። ሌትስ ጎ። መጀመሪያ እዚህ ጋር ካሉት ቃሎች እናነሳለን። ወይኔ ፈቃድ ነው የምሰማው። ምንድን ነው የምሰማው? አብሴቱን ጣልኩት። የምልሽማ ወይ አግብተሻል እንዴ? ሂድ ጨምላቃ ምን አማከሽ?
ይሄ ለአንዳንድ ድሮ በማገባ ማንገባ አለ። አሎ ወንድሜ፣ ማነው ወንድሜ? ምን እያረክ ነው? ምን እየሰራ? መኪናው ላይ ምን እያረክ ምን እያረክ ነው? መኪናው ላይ ማታ አቁማችሁ ሄዳችሁ እናንተ ናችሁ እንዴ? አዎ ማታ እንዳቁማችሁ ተሰቅዬ እዚህ ነው ያደርኩት። እዚህ ነው መኪናው ላይ የኛ መኪና ላይ። አዎ ምን ፈልገህ? አይ ለሊት ቃጭናችሁ ልትወጡ እንደሆነና እኛ ጫኝና ወራጆች እንዳንሰራ ልታረጉ እንደሆነ ስለው እና በእንጨነስ ምን አገባን? እኛንም እንሰራው እናት ነኝ እኛንም እንሰራው። አሁን አንተ ምንድነው እኔ ነኝ እቃው ማወርደው መጭነው ነው እያልክ ያለው? ምን እንዴት እኮ አንተ ስልክ ነው ጀሞን አሰልፈዋለሁ እንዳለ ደውልልኝ። ምንድነው ፍላጎት ተናገርቶ? እሺ ምንድነው ፍላጎት ተው። እኛና እናንተ ከተስማማን ነገሩን መቅረፍ እንችላለን። እሺ 5,000 ይፈልጋሉ። ለሊት ሙሉ ብርድ ሲመታኝ ያደርኩት 5,000 ብር እቃው ማለት 2,500 አይወርድም። ና ወረድ ና 500 ብር ማያወጣ እቃ ደወልኩኝ ግን ነገር እኮ ከመጡ በኋላ አይደለም ጓደኛ ጋር ትራምፕ ጋር ለምን አትደውል? አንገተን እንቆጣጣ አንተ አስደውለኛ ወንድ ኮንክ አስደውለኛ። እስቲ ደውል እስቲ ደውል እስቲ ና እስቲ ና ሰላው እንዳውርድ ነው ያዝ እንዳውርድ ሰላው ምንድነው ያወራው? ይሳል አስሉት ና ታላኪ አስለው 50 ብርም ከፍላ ስለሆነ ለሰው እንዴ ምንድነው የምትፈልገው? ሜዳን ነው ሜዳን አንድ በጌታ ነው ያለው። እዚህ ጠበል አንሰጥ። በ30 ደቂቃ ውስጥ መርፌ ተወግተህ ወይም ተወግተሽ አልተሻለኝ የምትለው ምንድነው የምትፈልገው? ሜዳን ነው ሜዳን በሱ ነው ያለው። ገብቶሃል? እዚህ ጠበል አንሰጥ። ምንድነው አንተ ምንድነው የምትፈልገው? ሜዳን እዚህ ማስታገስ ነው የምንችለው። ሙሉ ለሙሉ ምትድነው አሁን ይሄ ምን ይባላል? ዶክተር አንተ ጋር ቁም ነገር ጠብቀን ለመታከም እንሂድ። ማን ነው በር ላይ መኪናውን ያቆመው? አይ እኔ አይደለም አንተ ነህ አይደለም? አይ እኛ አይደለንም። ይሻላት አንተ ሰው መኪና እንደሰብር ነው። ወይኔ አንተ ደህና ሰው አልነበረ እንዴ? ወይኔ ሰላም ነው በሉ። ሰላም ነው። እንዴት ነው? አለ ዘይት፣ እሺ 5 እንቁላል፣ 5 ኪሎ ምስር፣ እሺ 5 እንጀራ፣ 5 ኪሎ ዱቄት አለ እንዴ? አለ ሁሉም አልጠራው ይኑሩ። አዱ እንዴት እያል ማዝን ሊሆነ ለአንዳንድ ነገር ፈልጋቸው አሉ አሉ ቤት ናቸው አከራይ ማለት አሉ ይኑሩ። ምንድን ያማቻለን እንትን አለ እንዴ? ምንድን ይሄ እንትን ምን ለነበረ ባለፈው እንጀራው እኮ እንትን ነው ትንሽ አመመኝ። የጤፍ እንጀራ አለ የጤፍ ነው። አዎ የጤፍ ነው አለ። ጤነኛ አይደላችሁም እንዴ? አንተ ምንድን ነው የፈለጋችሁ? እንትና ኑግ አለን አለ ኑግ ራሱ አላው ይኑር መጣው አሾፋለ እንዴ? አሾፋለ ወይ ይኑር። ደስ ይላል። ፈላይ ያለክ የኳሱ ባለቤት አንተ ስትሆን ውጣ ተሸነፈካል። ውጣ ተሸነፈካል። ለምንድን ነው የምወጣው? አልወጣም። ምን የምታፋፍረው? ውጣ እንጂ እንዴ! ምንድን ነው? ውጣ ይደብ የራሴ ኳስ አይደል እንዴ? እንደውም ሂዱ ራሳችሁ። እንደውም ኳሴን ይዤ ነው የምገባው። እሺ በቃ እሺ፣ ይቅርታና በቃ እሺ፣ ይቅርታ። አትወጣም። በቃ እንደውም ኳሴን ይዤ እገባለሁ። ኦኬ ነው። አትወጣም። እንደውም ከዚህ በኋላ የኔ ቡድን ላይ 12 ተጫዋች 4 በረኛ ይኖራል። የእናንተ ላይ 4 ተጫዋች 0 በረኛ ነው። አታፋፍር። ይዤ እገባለሁ። ካልሆነ ኳሴን ተሸነፈካል እኮ። ለምን ምን አገባ? የራሴ ኳስ አይደል እንዴ? ይቅርታ በቃ እሺ። እንደውም አንተም ትወጣለህ። እኔ ይቅርታ ብያለሁ። አንተንም አስወጣ ካስቻለ። ካልሆነ ኳሴን ነው ይዤ የምገባው። Where's your real estate? Oh, you guys own it? Yeah. Okay, I need an apartment. በነጣስጥኝ ያልኳቸው ነው የኛ ነው ያሉ ያልኳቸው ነው የኛ ነው ወይኔ ልጅ ዳውን እኔ የምበላውና እሷ የምትበላው ልዩነት እዩት። ጉሊት ነው የምትበላው። ጉሊት ነው የምትበላው። ደስ ይላል። በእናታችሁ ሰላም ስጡኝ፣ ሰላም እንሰጣጥ። ኧረ ማዘር፣ እስቲ ልጆች እባካችሁ ከወላጆቻችሁ ስልኮቻቸውን ተቀበሏቸው።
ኧረ ተው 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 ተው። እርሶ የልጅ ልጅ በማያ እድሜው ያብዳሉ? ኧረ ተው ተው። ዶንቆሱ እንካ ትኩስ እንጀራ ብላ። እኔ እኮ ከሰላ አቀጣጥና እኔ ደግሞ እኮ ዘይት የለኝም። ዘይት ፈልጌ ነበር። አዎ ፈልጌሽ? አዎ እንጀራ ዘይት ነው የፈለኩት። ዘይቱ እንጀራውን ብላ አንተ በበርበሬ እንዲሆን። ኧረ በላለሁ። እሺ አመሰግናለሁ። እሺ አመሰግናለሁ። እንግዲህ ጋይስ ይህን ይመስል ነበረ የዛሬ ቪዲዮአችን። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘውላችሁ። ሰብስክራይብ በማድረግ ቻናሉ ቤተሰብ መሆን ይችላሉ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜን ተመኘው። ይመቻል።